እንደው የመድብለ ፖለቲካ ፓርቲ ስርዓት በኢትዮጵያ እንዲጎለብት ወይንም እንዲጠነክር ምን ይጠበቃል ብለው ያምናሉ? በዋናነት ፓርቲዎቹ ምን ያርጉ እስቲ? በምን መልኩ ይደራጁ እስቲ? ህዝባዊ መሰረት እንዲኖራቸውስ ምን አይነት ነገር ይመክራሉ እርሶ? ቀደም ካነሳውት ጥያቄ አንፃር 2 ደቂቃ ነው ግን ያለው። አመሰግናለሁ። እንግዲህ የመድብለ ፓርቲ ስርዓት በራሱ ፍጹም ስርዓት ነው ተብሎ ሊወሰድ አይችልም። የአውራ ፓርቲ ስርዓት ትክክል ነው የሚሉ አዋጭ ነው የሚሉ ለዲሞክራሲ መጎልበት አስፈላጊ ነው የሚሉ ሐሳቦች አሉ። እንግዲህ እንደምናየው በመድብለ ፓርቲ ስርዓት ውስጥ የፓርቲዎች መብዛት አለ። ለምሳሌ አሜሪካን ብንመለከት የሁለት ፓርቲ ስርዓት ነው የምትከተለው። ስለዚህ የህዝብ ፍላጎት በሁለት ተከፍሏል ማለት ነው። ሁለት አማራጭ ነው ያለው ህዝቡ። ስለዚህ ለምርጫ ውዝግብ ውስጥ አይገባም። ግን በመድብለ ፓርቲ ስርዓት ውስጥ ምንም እንኳን የህዝብ ተሳትፎ እና የአማራጮች ብዛት እንደ ጥሩ ጎኑ ቢታይም የፓርቲዎች መብዛት እንደ ተግዳሮት ሊታይ ይችላል። ስለዚህ ለመድብለ ፓርቲ ስርዓት አዋጭ የሚሆነው ፓርቲዎች መጠናከር እና በድርድር እንዳልኩት ቅድም በኢትዮጵያ ፖለቲካ ፓርቲዎች መካከል ያለው የፖሊሲና የሪዮታ ዓለም ልዩነት በጣም ውስን ነው። በድርድር ወደ አንድ አቅጣጫ ወደ አንድ አማራጭ መምጣት ይቻላል። ለኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች እነዚህ ከመቶ በላይ የሆኑ ፖለቲካ ፓርቲዎች ለመድብለ ፓርቲ ስርዓቱ ተግዳሮቶች ናቸው። አንደኛ የህዝብን ድምጽ ይከፋፍላሉ። ህዝብ መቶ አማራጭ ነው የሚኖረው። በዛ ውስጥ እነዛን አማራጮች አይቶ የራሱን ድምጽ ለመስጠት አዳጋች ይሆናል። ስለዚህ ፖለቲካ ፓርቲዎች ተጠናክረው እነዚህ መቶ ፓርቲዎች ከብሔር ጥራ ስር ወጥተው ከግለሰብ ተጽዕኖ ስር ወጥተው ተደራድረው ወደ አንድ ጠንካራ አደረጃጀት ማህበር ቢመጡ አንደኛ የህዝብን ድምጽ የማግኘት የብዙን አብዛኛውን ማህበረሰብ ድምጽ የማግኘት እና ስልጣን ላይ ያለውን መንግስት የመገዳደር ሁኔታ ሊፈጠር ይችላል። ለዛም የመድብለ ፓርቲ ስርዓቱ እንዲያድግ ሊያደርጉ ይችላሉ።